በቃ እንደዚህ ነው የምትለው? ለአንተ ፍቅር ማለት ምንም ነገር ሳይናገሩ ዝም ብሎ መሄድ ነው? አይኔን እያየህ እኮ አልፈልግሽም ብትለኝ ኖሮ ምናልባት ራሴ ልሄድ ይችላል ነበር። አንተ ግን እንደ ፈሪ ጀርባህን ሰተህ ከኔ መሄድ መረጥክ። ዳኒ እጠብቅሃለሁ። አጠብቂ። ለምን? ከእንግዲህ ሁሉም ነገሮች ትዝታ ሆነዋል። እንግዲያውስ ትዝታችንን ቢሆን ጠብቀዋለሁ። እባክሽ ሁሉንም ነገሮች ትዝታችንን ስጠብቅ ህይወትሽ እንዳታጭ። አንተን ካጣ ህይወት ምን ይጠቅማል? አንድ ቃል ስሚ። ከእንግዲህ የምጠብቂው ዳኒ ይመጣል። እኔም አንድ ነገር ልንገርህ፣ የሚጠብቅ ልብ ተስፋ እስካልሞተ ድረስ አይደክም። እንግዲያውስ የምጠብቂው ዳኒ ሞቷል ብለሽ አስቢ። ምናልባት እሱ ከመጠበቅ በላይ አይጎዳሽም። ስንታየን መከራ ሲፈራረቁብን በተራ በቃ ቤላ ደውልልሃለሁ። እሺ ቻው። ወይኔ በጣም ይቅርታ ስላላየው ነው። ቀስ እያልሻት እይ። ስታስጠላ ደንባራ። ለትምህርት ቤቱ አዲስ ነሽ መሰለኝ። አላወቅሽኝ። አሁን ደብተሩ ነሽ እንዳታነሽ። አንተ ገና አላበዛውም እንዴ? ምን አርጉ ነው የምትለኝ? እኔ እኮ የሚገርመኝ ስኮላር ምናምን እያለ ማን እየለቃቀም እንደሚያመጣችሁ የደሃ ልጆች። ካንተ አይምሮ ድህነት የኛ ድህነት ይሻላል። እሺ ባለጌ። እስኪ አሁን ማን እንደሚያድናሉ? ምልሽ አናዬ፣ ለምን ዳግም እንላይ ብለሽ ፕራንክ አታረጊው? ኧረ በስመ አብ፣ አንቺ ምን አይነት ሀሳብ ነው የምታስቢው? እኔ በጭራሽ እንደዚህ አይነት ነገር አላረግም። ጻልሽ አይደለ? ከዛ በኋላ እኮ ወዲያው እንነግረዋለን። እናትሽ እሺ በቃ ቶሎ የምንነግረው ከሆነ ያውና በቃ አደራ እንዳያስታውቅብሽ። እሺ እንዴት ነሽ? ዳግም መለየት አለብን። መለያየት? ምን ነው? በቃ የኔና ያንተ ግንኙነት እዚህ ጋር ቢበቃ ይሻላል። ምንም እየተግባባን አይደለም። አልተግባባንም? እንደዛ ከሆነ የሚሰማሽ ደስ እንዳለሽ መለያየት እንችላለን። እንዴ ዚዙሽ ምን ይደኮ? ወይኔ አየሽ፣ እንደ ቀልድ ማንነት ወጣ። በቃ ሌላ ሴት አለሽ ማለት ነው። ነይ አሁን እንከተለው። ምን ላደርግ ነው ሱቅ የገባው? እንዴ በረኪና ገዛ። እንደ ቀልድ ባመጣ ነው ሐሳብ ልጁ ልንገለው ነው። ነይ በቃ ልጁ ሳይቀድመን እንቅደሙ። ነይ ዳግም ቆይ ስማና። እንዴ ምን ሆናችሁ ነው? በረኪና እኮ ገዝተህ ስትመጣ ራስን እንዳትጎዳ ፈርተን እኮ ነው። በአንቺ ምክንያት ራሴ ማጠፋ መስሎሽ ነበር? እኔ እኮ ቀልዴን ነበር። አንቺ ያልተረዳሽው ነገር ከማንም በላይ ስኬቴን ቁጭ ብላ የምትጠባበቅ እናት እያለችኝ እንደዚህ አይነት የሞኝ ስራ አልሰራም። ሄሎ ማይ፣ የኔ ልጅ በረኪናውን ገዝተህ መጣ? እየመጣው ነው። ገዝቻለሁ፣ መጣው። በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብሌኔ ነሽ ያይኔ